በጽድቅ እየኖርን በቅድስና እየኖርን እንደ እግዚአብሔር ሐሳብና ፈቃድ እየኖርን እያገለገልን እግዚአብሔር የረሳን በመሰለን ጊዜ ምን ማድረግ እንዳለበት ሰው ዳዊት እዚህ ጋር ይናገራል። ራሱ ይሁን ብዙ የተወን የጣለን የማይሰማ የራቀን በመሰለ ጊዜ ብዙ ሰው ክርስትና የሚያዋጣ አይመስለኝም፣ ጌታን መከተል የሚያዋጣ አይመስለኝም፣ ሌላ አማራጭ መንገድ ልፈልግ እያለ ነው ብዙ ሰው። እግዚአብሔር የረሳ በሚመስልበት ጊዜ የማይሰማ በሚመስልበት ጊዜ ጻድቁ በኃጢአተኛው በተዋጠበት ጊዜ ፍርድ የተዛባ በሚመስልበት ጊዜ ነገር ሁሉ ዝብርቅርቅ ባለበት ጊዜ ምን ማድረግ አለበት? ምን ማድረግ? አሁን ይሄ ጊዜ ከባድ ጊዜ ነው ያለንበት። የመጨረሻው ዘመን አስጨናቂ ጊዜ እንደሚመጣ ወቅ ነው የሚለው መጽሐፍ ቅዱስ። ዳዊት እግዚአብሔር የተወው የረሳው የጣለው በመሰለ ጊዜ ሶስት ነገሮችን አድርጓል። አንደኛ ከቁጥር 1 እስከ 4 ድረስ ባነበብኩ ክፍል ውስጥ ያደረገው አመቱ እስከ መቼ ፊትህን ከኔ ትሰውራለህ? እስከ መቼ በነፍሴ እመካከራለሁ? ትካዜ እስከ መቼ ሁል ጊዜ ይሆናል? እስከ መቼ ጠላቴ በኔ ይጓደዳል? አቤቱ አምላኬ እየኝ ስማኝ፣ ጠላቴ አሸነፍኩት እንዳይል የሚያስጨንቁኝም እኔ ብናወጥ ደስ እንዳይላቸው ለሞት እንዳልተኛ አይኖቼን አብራ ይልና እኔ ግን ይላል በምህረትህ እታመናለሁ፣ በቸርነት እታመናለሁ። እግዚአብሔር የረሳችሁ በመሰለ ጊዜ እምነታችሁን አትጣሉ። በእግዚአብሔር ላይ ያላችሁን መታመን፣ በእግዚአብሔር ላይ ያላችሁን መደገፍ እንዳትጥሉ አሳስባችኋለሁ። በአምላኩ ላይ ያለውን እምነት ወይ መታመን ይጠብቅ ነበር ዳዊት። እምነቱን አይጥልም ነበር። እግዚአብሔር የረሳው የመጠለው ሁኔታዎች እግዚአብሔር ትቶሃል ይሉታል። አንዳንድ ሁኔታዎች ዛሬም እንደዚሁ ነው። እግዚአብሔር የተወህ የሚያስመስል ሁኔታ፣ እግዚአብሔር ዝም ያለ የማይፈርድ የማያይ የማይመልስ የሚመስል ሁኔታ ውስጥ እናልፋለን። በዚህ ሁኔታ ውስጥ ዳዊት በአምላኩ ላይ ያለውን እምነት ወይም መታመን ይጠብቅ ነበር፣ አልጣለም ነበር። እንደውም መዝሙር 116 ቁጥር 10 ላይ እንደዚህ ይላል ዳዊት እጅግ ተጨንቄያለሁ ተሰቃይቻለሁ ባልኩበት ጊዜ እንኳን እምነቴን ጠብቄያለሁ። ሃሌሉያ። የሰይጣን ትልቁ ቻሌንጅ በዚህ ዘመን እኛን መከራ ውስጥ አስገብቶ እምነታችንን ማስጣል። ኢየሱስ ለጴጥሮስ በሉቃስ ወንጌል 22 ይመስለኛል ሰይጣን ፈለገ፣ እኔ ግን እምነትህ እንዳይጠፋ ማለድኩልህ ብሎ ይናገራል። እግዚአብሔር የረሳችሁ በመሰላችሁ መንገድ ስታልፉ፣ እግዚአብሔር የማያይ የማይሰማ የራቀ በሚመስል መንገድ ውስጥ ስታልፉ፣ ለብቻችሁ ስትሆኑ፣ ዙሪያችሁ በጨለማ ሲከበብ፣ ጨለማ ሲውጣችሁ፣ የጠላት ድምጽ ሲበረታባችሁ እምነታችሁን ጠብቁ። ዳዊት እምነቱን አልጣለም። ሁለተኛ ዳዊት ያደረገው ቁጥር 5 ላይ በአዲሱ መደበኛ ትርጉም እንደዚህ ብሎ ይናገራል። ቁጥር 5 እኔ በጸናች በማይለወጥ በማያቋርጥ ፍቅርህ ላይ እታመናለሁ ይላል። ቁጥር 5 አዲሱ መደበኛ ትርጉም ላይ እግዚአብሔር የረሳው በመሰለ ጊዜ ዳዊት እምነቱን ይጠብቅ ነበር። ሁለተኛ የማይለወጥ መያዙን መወደዱን ያስብ ነበር፣ ያውጅ ነበር። ክብር ለኢየሱስ ይሁን። እግዚአብሔር የረሳችሁ የተተዋችሁ የተጣላችሁ በመሰላችሁ ጊዜ በማይለወጥ የእግዚአብሔር ፍቅር እንደተወደዳችሁ አስቡ። እሱን አውጁ። የእግዚአብሔር ፍቅር አይለወጥም። እኛ በየትኛው መንገድ እንለፍ የእግዚአብሔር ፍቅር አይለወጥም። ዘማሪዎች ቀደም እያሉ ነበር፣ የማይለወጥ ፍቅር ተይዘናል።
አንዴ ወዶ ስናጠፋ የሚለቅ ፍቅር አይደለም። በጥፋታችንም እስከምንመለስ ድረስ የሚወድ ፍቅር ይዞናል። ዳዊት በማይለወጥ በጸናች ነው የሚለው አዲሱ ትርጉም ላይ በማይለወጥ በማይቋረጥ ፍቅርህ እተማመናለሁ ይላል። ሶስተኛውና የመጨረሻው ዳዊት እግዚአብሔር የረሳው በመሰለ ጊዜ ያደረገው ነገር ስላደረገ እግዚአብሔር የረሳ የተዋችሁ በሚመስል ሁኔታ ውስጥ ስታልፉ ለእግዚአብሔር ዘምሩ። አምልኮን አታቁሙ፣ አምልኮን አታቋርጡ። የተረሳ በመሰለ ጊዜ የምትዘምረው ዝማሬ፣ የተረሳ በመሰለ ጊዜ የምታቀርበው መስዋዕት፣ የምታቀርበው አምልኮ የእግዚአብሔርን ጣት ያመጣል። ክብር ለኢየሱስ ይሁን። በሞላልህ ጊዜ አይደለም፣ ነገር በተመቻቸልህ ጊዜ አይደለም። የተረሳ በመሰለ ጊዜ፣ እግዚአብሔር የተወህ በመሰለ ጊዜ፣ እግዚአብሔር የጣለህ የማይሰማ የማያይ በመሰለ ጊዜ የምታቀርበው አምልኮ የእግዚአብሔርን እጅ ያንቀሳቅሳል። ብዙ ሰዎች የእግዚአብሔርን እጅ ያንቀሳቀሱት በመጽሐፍ ቅዱስ ውስጥ በማይመች ሁኔታ ውስጥ ዘምረው፣ በማይመች ሁኔታ ውስጥ እግዚአብሔርን አምልከው። ጳውሎስና ሲላስ እስር ቤት በወንጌል ምክንያት ታስረው ሳለ በሌሊት ሲዘምሩ የሚያዘምር ኮንዲሽን አይደለም። ሰውነታቸው ደክሟል፣ ሰውነታቸው ቆስሏል። የዚህ ዘመን ሰው ቢሆን ኖሮ የዚህ ዘመን ሰው ቢሆን ኖሮ አንደኛ ልክ አይደለሁም ጌታ መከተሌ ይላል። አንድ ሁለተኛ በውጭ ያሉትስ የሆነ ስህተት ቢገኝበት ነው እንጂ ጌታ ለዚህ እንኳን አሳልፎ አይሰጠውም ነበር ይላል። ምንለው እንዲህ ነው የምናወራው። አንድ የወደቀ ሰው ስናገኝ የሆነ ነገር ሰርቷል እንጂ ልክ እንደ ኢዮብ ወዳጆች ማለት ነው። አረ እኔ ንጹህ ሰው ነኝ ሲል፣ አረ እግዚአብሔር ንጹህ የሆነን ሰው በእንዲህ አይነት መንገድ አሳልፍም። ንስሐ ግባ፣ ንስሐ ግባ። ይኸውላችሁ እግዚአብሔር የተዋችሁ የረሳችሁ በመሰለ ጊዜ፣ ዙሪያችሁ ጨለማ በሆነ ጊዜ፣ ሰዎች ጀርባ ባጣችሁ ጊዜ ለእግዚአብሔር ዘምሩ። የዛን ጊዜ እግዚአብሔር ክንድ ይንቀሳቀሳል። ኢዮሳፍጥም ያደረገው ይሄንን ነው። በተከበበ ጊዜ 3 ነገስታት ሊወጉት በመጡ ጊዜ ነው አምልኮ ጌጠኛ ልብስ የለበሱ መዘምራንን ለብሶ ወደ ጦር ሜዳ የገባው። ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ የሚል ዝማሬ ሲዘመር እግዚአብሔር ድብቅ ጦር አስነስቶ ጠላቶቻቸውን መታ ይላል። ዛሬ ያስጨነቁንን ነገሮች ለመጣል እግዚአብሔር የማይሰማ የማያይ የማይረዳ በሚመስል ሁኔታ ውስጥ አምልኳችሁን ቀጥሉ፣ አምልኳችሁን አታቋርጡ። ዳዊት አምልኮ አላቋረጠም። ክብር ለጌታ ለኢየሱስ ይሁን። ስንጠቀልለው እግዚአብሔር የማይሰማ የማያይ ኮንዲሽን ውስጥ ትገባለህ፣ የሚያስመስል ሁኔታ ውስጥ እንገባለን። በተለይ በዚህ ዘመን ብዙ አማኝ የሚያልፍ መንገድ ያለ አስመስል። እግዚአብሔር ቢኖር ሀገራችን ላይ ይሄ ሁሉ ለምን ይሆን ነበር ያለ ሰው አለ። ሰው እንደ በግ ለምን ይታረድ ነበር? እግዚአብሔር ቢኖር የሰዎች መታረድ ቢያሳዝንም እግዚአብሔር በማደሪያው ላይ አለ። ለምን እንዳረገ እሱ ያውቃል፣ እኛ አናውቅ። እግዚአብሔር ቢኖር ኖሮ አትበሉ። በሕይወታችሁ እግዚአብሔር ቢሰማኝ ኖሮ፣ እግዚአብሔር ቢያየኝ ኖሮ ይሄ ለምን ይሆናል አትበሉ። ዮሴፍ የተረሳ በሚመስል መንገድ ውስጥ ነው ወደ ህልሙ ፍጻሜ የደረሰው። እግዚአብሔር እንደዚህ ይመራል። አንዳንዴ የተረሳ በሚመስል መንገድ ውስጥ ወደ ፍጻሜው ወደ ራእዩ ዮሴፍ የሄደው እግዚአብሔር የማይሰማ በሚመስልበት መንገድ ነው። ዮሴፍ ራእይ ተሰጥቶት ወጣቶቹ ሲጠሉት አውጥተው ሲሸጡት በጲጢፋራ ቤት ሲቀጠር የሰው ባሪያ ሲሆን በውሸት ተከሶ ማረሚያ ሲገባ እግዚአብሔር ያለ አይመስል። ግን ዮሴፍ ራሱን የሚጠብቅ ነበር፣ ቅድስናውን የሚጠብቅ ነበር፣ እግዚአብሔርን የሚፈራ ሰው ነበር።
እግዚአብሔር የሌለ በሚያስመስል ሁኔታ ውስጥ ለእግዚአብሔር ታማኝ ነበር። ያ መንገድ ለዮሴፍ በተረሳ መንገድ ውስጥ ወደ ራእዩ ፍጻሜ አስቸኩሎታል። ክብር ለኢየሱስ ይሁን። ስለዚህ የተረሳ የሚመስል ሁኔታ ውስጥ እናልፋለን። አሁንም ይቀጥላል ገና። ይሁላችሁ ክርስቶስ እስከሚመጣ የዓለም መከራ አይቀንስም። ይቀንሳል ብላችሁ ማጸልዩ። በመከራ እንዳልወድቅ ጠብቀኝ ብላችሁ ጸልዩ። የዓለም ጥፋት አይቀንስም። ራእይ 12 ቁጥር 12 ላይ ሰይጣን ዘመኑ እንዳለቀ በታምድር ይወቅ። ዘመኑ እንዳለቀ የኢየሱስ መምጫ ቀርቧል። ኢየሱስ ከመጣ ሰይጣን እርሱና ተከታዮቹ በሙሉ ወደ ሲኦል የሚወርዱበት ታይም ስለሆነ በታላቅ ቁጣ ብቻዬን ከምጠፋ ብዙ ሰው ይዤ ልጥፋ ብሎ እየተጋ ነው። እኛ ያልተጋነውን ያክል ኢየሱስን ለመቀበል ያልተጋነውን ያክል ሰይጣን በከፍተኛ ፍጥነት እየተጋ ያለበት ዘመን ላይ ነው ያለው። ሰይጣን የሰውን አእምሮ የተማሩ ሰዎችን አእምሮ ቀይሮ ትራንስጀንደር ላይ ደርሰናል። ግብረ ሰዶሙነት አልበቃ ብሎን ተመሳሳይ ጾታ ጋብቻ ሌዝቢያን አልበቃ ብሎት የሰው ልጅ የትራንስጀንደር ላይ ደርሷል። ዕውቀት ይሄ ትራንስጀንደር ደግሞ ፊት ለፊት እግዚአብሔርን መቃወም ነው። እኔን ወንድ አድርገ መፍጠርህ ልክ አይደለም፣ እኔን ሴት አድርገ መፍጠርህ ልክ አይደለም ብሎ የሰው አመጽ ጥግ ደርሷል። ጥግ ላይ ጫፍ ላይ ጽዋ ሊሞላ ደርሷል። ስለዚህ እግዚአብሔር የረሳ በሚመስል ሁኔታ ስታልፍ እምነትን ያዝ። በማይለወጥ ዘላለማዊ ፍቅር እንደተወደድክ አስተውል። እግዚአብሔር የረሳ ሲመስል አምልኮን አታቋርጥ። እግዚአብሔር አምላክ ይርዳ። እንጸልያለን። ክብር ለጌታ ለኢየሱስ ይሁን። በዚህ እግዚአብሔር ተናግሮኛል የምትሉ ሰዎች ጌታን ባርኩ፣ አመስግኑ፣ ራሳችሁን ይዩ። ምናልባት አንድ ጥሪ ያደርጋለሁ። ለመጀመሪያ ጊዜ ወደዚህ ጉባኤ የመጣ ጌታ ኢየሱስን እንደ ግል አዳኝ አድርጌ አልተቀበልኩም የሚል ሰው ካለ ኑ ዛሬ የመዳን መንገድ ኢየሱስ